የሁለተኛ ደረጃ ትምህርት ቤት የፍቅር ድራማ በደም በጨቀየ ግድያ ሲጠናቀቅ ምን ሊሰማችሁ ይችላል? ዛሬ የምናየው ታሪክ በአንድ ወቅት ምርጥ ጓደኛሞች የነበሩ ታዳጊዎች የ15 ዓመት ጓደኛቸውን በጭካኔ አድፍተው ሲገድሉት ልብ የሚነካ አሳዛኝ ታሪክ ሲሆን ፖሊሶች ለዘላለም ትታሰራላችሁ ሲሏቸው እማዬን እፈልጋለሁ እያሉ ሲያላቀሱ የሚያሳየውን ዓለምን ያስገረመ ታምራዊ ጉዳይ ሆኖ ተመዘገበ። ታሪኩ የሚጀምረው በፍሎሪዳ ሳመርፊልድ ነው። ሴት ጃክሰን የተባለ የ15 ዓመት ደስተኛ ታዳጊ አምበር ራይት ከምትባል የ14 ዓመት ልጅ ጋር የፍቅር ግንኙነት ይጀምራል። አምበር ግን የምትውለው ባደጉና ወንጀል በሚቀናቸው ወጣቶች ስብስብ ውስጥ ነበር። ይህ ታሪክ የሚያጠነጥነው በአንድ ወቅት ጓደኛሞች የነበሩ የቲኔጀሮች ስብስብ የ15 ዓመት ጓደኛቸውን አታለው በማጥመድ በጭካኔ ስለገደሉበት ሁኔታ ነው። ይህ መያዝ በተለይ ለፖሊሶች ታዳጊዎቹን ተይዛችኋል፣ በቀጥታ መንገድ ግድያ ትከሰሳላችሁ፣ እድሜ ልካችሁን ትታሰራላችሁ ብለው ሲነግሯቸው የሚያሳየው የምርመራ ቪዲዮ በዓለም ላይ በስፋት የታወቀ ነው። በቪዲዮ ላይ ታዳጊዎቹ እናቴን እፈልጋለሁ፣ ሰዎች በዚህ ድርጊታችን ይጠሉናል፣ ይህ አሁን ሕይወታችን ሆኗል እያሉ ሲላቀሱ ይታያሉ። ሴት ጃክሰን በፍሎሪዳ ሳመርፊልድ የሚኖር የቤተሰቡ መጨረሻ ልጅ ነበር። በጣም ደስተኛ፣ ተግባቢ እና የተረጋጋ ልጅ ነበር። ገና በ14 ዓመቱ አምበር ራይት ከተባለች 14 ዓመት ልጅ ጋር የፍቅር ግንኙነት ጀመረ። አምበር ግን ከሴት የተለየ አስተዳደግ ያላትና የተለየ የጓደኛ ስብስብ የነበራት ልጅ ነበረች። የአምበር የቅርብ ጓደኛ ቻርሊ ኤሊ የምትባል የ18 ዓመት ወጣት ስትሆን ቻርሊ የሁለተኛ ደረጃ ትምህርቷን እንደጨረሰች የወደፊት የእንጀራ ወንድሟን አግብታ ነበር። ባለቤቷ ሰርጉ እንደተጠናቀቀ በፈተና ጥሰት ወደ እስር ቤት በመላኩ ቻርሊ ብቻዋን በትሬለር ቤት ውስጥ ትኖር ነበር። ምንም እንኳን ቻርሊ 18 ዓመት ቢሆናትም ቤቷ ግን ትምህርት ቤት የማይሄዱና የሚቀጥፉ ታዳጊዎች መሰብሰቢያና መጠጫ ሆኖ ነበር። በዚህ የጓደኛ ስብስብ ውስጥ ጀስቲን ሶቶ የ20 ዓመት ወጣት፣ ማይክል ባርጎ የ18 ዓመት ወጣት እና የአምበር ግማሽ ወንድም የሆነው አካይል 16 ዓመት ይገኙበታል። እነዚህ ወጣቶች በሙሉ ዝቅተኛ ገቢ ካላቸው ቤተሰቦች የወጡ አስቸጋሪ የቤት ውስጥ ሕይወት የነበራቸው የወንጀል ታሪክ ያላቸውና በተለያዩ ሱሶች የተጠመዱ ነበሩ። አምበርና ሴት ለአንድ ዓመት ያህል ቢቆዩም ግንኙነታቸው ግን በቅናትና በጠብ የተሞላ መርዛማ ነበር። ሴት አምበር ከማይክል ባርጎ ጋር እየከዳችኝ ነው ብሎ ይጠራጠር ነበር። በመጋቢት 2011 አምበር ከሴት ጋር እንደተለየች ወዲያውኑ ከማይክል ጋር ፍቅር ጀመረች። ከመለያየቱ በኋላ ሁለት ታዳጊዎች በማህበራዊ ሚዲያ እርስ በርስ በመሳደብና በሚስጥር በመካሰስ ግጭታቸውን አፋፋሙት። አምበር ጓደኞቻቸው በሙሉ በሴት ላይ አነሳሳችባቸው። በተለይ አዲሱ ፍቅረኛ ማይክል ሴትን በጣም ይጠላው ነበር። በአንድ ወቅት በፓርቲ ላይ ተጣልተው ሴት ማይክልን አሸንፎ ስለነበር ማይክል በቀልና ጥላቻው በረታ። በመጨረሻም ማይክል ሴትን መግደል ፈልጋለሁ ብሎ ለጓደኞቹ ተናገረ። የሚገርመው ግን አንዳቸውም ሊያስቆሙት አልሞከሩም። ይልቁንም በጋራ ማቀድ ጀመሩ። ሚያዝያ 17 2011 አምበር አሁንም እንደምትወደውና እንዲገናኙ በመንገር ለሴት የጽሑፍ መልእክት ላከችለት። ሴት ልቡ ጥርጣሬ ቢገባውም አሁንም ስለሚወዳት ሊያገኛት ተስማማ። አምበርና ቻርሊ ሴትን አግኝተውት ወደ ቻርሊ ትሬለር ቤት ወሰዱት። ሴት ቤቱ ውስጥ እንደገባ አምበርና ቻርሊ ወደ ጓዳ ተደበቁ። በዚህ ጊዜ ጀስቲን፣ ማይክልና ካይል ሴትን በከፍተኛ ጭካኔ ደበደቡ። ማይክል ሽጉጥ አውጥቶ ሴትን ተኮሰበት። ሴት ቆስሎ ለማምለጥ ቢሞክርም ተረባርበው በመያዝ መታጠቢያ ገንዳ ውስጥ ጨመሩት። እዚያም ማይክል ደጋግሞ በመተኮስ ሕይወቱን እንዲያልፍ አደረገ። ከዚያም አስከሬኑን ወደ ውጭ በማውጣት በእሳት ጉድጓድ ውስጥ ለሰዓታት አቃጠሉት። የአምበርና የካይል እንጀራ አባት የ37 ዓመቱ ጄምስ ሄንስ ስለ ዕቅዱ ያውቅ የነበረ ሲሆን አስከሬኑ እንዲቃጠልና አመዱ በቆርቆሮ ተሞልቶ ወደ ውሃ እንዲጣል ረድቷል። ሴት መጥፋቱን ተከትሎ ፖሊስ ምርመራ ጀመረ። ግድያው ውስጥ የተሳተፈው የ16 ዓመቱ ካይል የጥፋተኝነት ስሜት ተሰምቶት ለእናቱ ተናዘዘ። እናቱም ፖሊስ በመጥራት ልጇ ሁሉንም ነገር እንዲናገር አደረገች። ፖሊሶች ሁሉንም በቁጥጥር ስር ካዋሉ በኋላ በመለያየት መረመሯቸው። በመጀመሪያ እርስ በርስ ቢካካዱም በመጨረሻ ግን እውነቱ ወጣ። ፖሊሷ ሁላችሁም ተባባሪ ናችሁ፣ ሰው ተገድሏል፣ ሁላችሁም ታውቃላችሁ፣ አቅዳችኋል፣ ስለዚህ ማመን አለባችሁ በማለት በቁጣ ነገረቻቸው። ጄምስ ኤቨንስ የእንጀራ አባት በወንጀል ተባባሪነት 30 ዓመት ተፈረደበት። ጀስቲን ሶቶ የሞት ቅጣትን ለማምለጥ ጥፋተኛ ነኝ በማለቱ እድሜ ልክ እስራት ተፈረደበት። አምበር ካይል ታዳጊዎች እንደ ትልቅ ሰው ተቆጥረው እድሜ ልክ ተፈርዶባቸው ነበር። በኋላ ግን ከ25 ዓመት በኋላ በይቅርታ የመውጣት እድል ያለው እድሜ ልክ እስራት እንዲሆን ተቀየረላቸው። ቻርሊ ኤሊ መጀመሪያ እድሜ ልክ ተፈርዶበት ነበር። በኋላ ግን ክሷ ወደ ሁለተኛ ደረጃ ግድያ ተቀይሮ የ10 ዓመት እስራት ተሰጣት።
ቀድሞ የታሰረችበት ጊዜ ታስቦላት አሁን ከስር ተለቃለች። ማይክል ባርጎ የሞት ቅጣት ተፈረደበት። በዚህም በግዛት ውስጥ በሞት ቅጣት ተፈርዶባቸው ሞት የሚጠባበቁ ታራሚዎች ውስጥ ትንሹ ወጣት ሆነ። በመጨረሻ ሁሉም በጥፋታቸው ተቀጡ። ወንጀል የሊና ጸጸት የህይወት መርዝ ነውና። ውድ የቻናላችን ተከታታዮች ሌሎች የሚገርሙ እውነተኛ ታሪኮች ሁሌም እንዲደርሷችሁ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ ይሁኑ እያለን ቀጣይ በሌላ ድንቅ ታሪክ እስክንገናኝ ቸር ያሰንብተን።